Welcome everybody again to my channel and ዛሬ ደግሞ የምንመለከተው how are you going to protect your own database የኤክሴል ወርክቡካችሁን እንዴት አድርጋችሁ ፕሮቴክት ታደርጉታላችሁ ነው። ዳታችሁን ኮራፕትድ እንዳይሆን ሞር ሴኪዩርድ እንዲሆን እንዴት አድርገን ፕሮቴክት እናደርገዋለን የሚለውን እንመለከታለን። follow me I'm gonna show you step by step ማለት ነው። ኦኬ ፕሮቴክት ለማድረግ የምንገባበት ፖይንት ፋይል ውስጥ ከገባን በኋላ ከዚህ ኒው ኦፕን ኤንድ ሼር የሚለውን ኢንፎ የሚለውን እናገኛለን። ደን ፕሮቴክት ዩር ወርክቡክስ የሚለው እንመለከታለን። እዚህ ውስጥ የተለያዩ ከአራት በላይ የሆኑ ዝርዝር ሀሳቦች አሉ እንደምትመለከቱት። የመጀመሪያው ኦንሊ ኦፕን ሪድ ኦንሊ ይላል። ሁለተኛው ፓስዋርድ ይላል። ሶስተኛው ከረንት ሺት ፕሮቴክት አድርገው ይላል። አራተኛው ደግሞ ወርክቡክ ስትራክቸር ይላል። ሰው የመጀመሪያው ምንድን ነው የምታደርጉት? ይህንን አክሲደንታል የሆኑ ቼንጆች በድንገት ተነካክተው ቼንጅ እንዳይፈጠር ኤክሴላችሁ ላይ ወይም ኤክሴል ዳታችሁ ላይ ወርክቡካችሁ ላይ እንታርጉታላችሁ። ሪድ ብቻ እንዲያደርግ ታርጉታላችሁ። ሰው ኤዲት ለማድረግ ስትፈልጉ ጥያቄ ይጠይቃችኋል። ማንበብ ብቻ ነው የምትችለው ኦር ብሎ የስ ኦር ኦኬ የሚለውን ኦፕሽን ያመጣላችኋል። ሰው ይሄ ኢምፖርታንት ነው፣ በድንገት የሆነ ነገር ቼንጅ እንዳይሆን ማለት ነው። ሌላኛው the whole ፋይላችሁ የኤክሴል ፋይላችሁን ዝም ብሎ ማንም ሰው መጥቶ እንዳይከፍተው ፓስዋርድ በፓስዋርድ ፕሮቴክት ልታደርጉት ትችላላችሁ። ሰው ይሄ ፕሮቴክት ስታደርጉት ፓስዋርድ ሪኳየር ያደርጋችኋል ፋይሉን ኦር ወርክቡክን ኦፕን ለማድረግ ማለት ነው። ሁለተኛው በሺታችሁ ላይ ምንም አይነት ቼንጅ እንዳይኖር ከረንት ያለው ሺታችሁ ላይ ምንም አይነት ቼንጆች እንዳይኖሩ ፕሮቴክት ልታደርጉት ትችላላችሁ ማለት ነው። the other one is the whole ሺቶችን ፕሮቴክት የምታደርጉበት ነው ወርክቡክ ስትራክቸሩ ማለት ነው። ስለዚህ አንዋንትድ የሆኑ ሺቶች አድ እንዳይደረጉ ይሄን ደግሞ ፕሮቴክት ያደርግልናል ማለት ነው። ሶ እዛ ውስጥ ካሉ ሺቶች በተጨማሪ ሌላ ነገር እንዳይስተናግድ ሌላ ነገር አድ እንዳያደርግ ይጠቅመናል። ሶ ይሄ ዳታችን ፕሮቴክት የምናደርግበት አራት መንገዶች ናቸው። ሶ አም ጎና ሾው ዩ ስቴፕ ባይ ስቴፕ ራይት ናው ፎሎ ሚ። የመጀመሪያውን ከመሄዳችን በፊት ሁለተኛውን አሳያችኋለሁ። how are you going to protect your file with password ማለት ነው። so it's very simple። ይሄኛውን ትንጫ ነው ምን ይለናል? ፓስዋርድ አስገባለን። የማይረሳ ፓስዋርድ እናስገባለን። then again ሁለተኛ ይጠይቀናል። then already ፕሮሰስ እያደረገ ነው። ይሄኛው ቡክ ይሄኛው ፋይል ፕሮቴክት ተደርጓል ማለት ነው። ይሄኛው ፕሮቴክት አድርገነዋል። አሁን ከዚህ ፋይል ወጥተን ሴቭ እንለዋለን። ከዚህ ፋይል ወጥተን again ይህን ፋይል እንከፍታው ስንፈልግ ምን ይጠይቀናል ማለት ነው? ፓስዋርድ ይጠይቀናል። look here ያ ፓስዋርድ ካልሰጠኝ ልከፍትልህ አልችልም እያለኝ ነው። ሰው ይሄኛውን ፓስዋርድ ሰጠው ፋይሉ ኦፕን ሆኗል፣ ወርክቡኩ ኦፕን ሆኖልናል ማለት ነው። this is very important ለእናንተ። ሰው የሚቀጥለውን ደግሞ ስቴፕ ምንድን ነው የምናደርገው? አሁን በተመሳሳይ መልኩ እዛው ቦታ ሂደን ከረንት ሺት ያለውን ነው ፕሮቴክት አድርግልኝ፣ ይሄ እንዳይነካ ጨራሽ። ለምሳሌ ኦፕሬሽን የሚለውን ሺት ማንም ሰው እንዳይነካው ፈልጋለሁ። ይሄኛው ሺት ፕሮቴክት እንዳደረግልኝ ፈልጋለሁ ካልኩኝ ኦልሬዲ ይሄኛው ሺት ሰሌክት ካረኩት በኋላ ተመልሼ ኢንፎ የሚለውን እጄ ወርክ የሚለውን ፕሮቴክት ከረንት ሺት የሚለውን ሴሌክት አደርገዋለሁ። ሰው እንዳለ ኦልሞስት ይህን ሙሉውን ፕሮቴክት እንዳደርገው ከፈለኩኝ ኦኬ የሚለውን ጫናለሁኝ። ሰው እስገነ ቢ ፕሮቴክቲቭ ማለት ነው። ሊያጽፈኝ አይችልም። ሎክ የትኛውም ቦታ ላይ ብከፍት ፕሮቴክት ያደርገኛል ማለት ሰው ይሄኛው ሺት ፕሮቴክትድ ነው። ሶ የሚቀጥለው ምንድን ነው? እንደ ላስት
ይሄኛው ፕሮቴክት የሚለውን ደግሞ ስንጫነው ኦልሞስት ሙሉን ወርክ ቡካችን ፕሮቴክት ያደርግልናል። እንደምትመለከቱት ኦልሬዲ ከዚህ በኋላ ከነዚህ ከተሰሩት ሺት ውጭ ሌላ ወርክ እዚህ ወርክ ቡክ አድ ማድረግ አንችልም። ሴት አድ ማድረግ አይችልም። በኤኒ ሚንስ ከዚህ ውጭ ሌላ መስራት አይቻልም። ሊሚትድ ነው ማለት ነው። ሶ ኦልሬዲ ወርክ ቡካችን በተለያዩ መንገድ ፕሮቴክት አድርገን በዚህ መልኩ ወርክ ፕሮቴክት ልናደርገው እንችላለን። ሴኪውርድ ልናደርገው እንችላለን ማለት ነው። And thank you guys for watching me, and subscribe and like for more videos, and see you next time.